በኢትዮጵያ መንገዶች አስተዳደር የድሬዳዋ አካባቢ ግንባታ ፕሮጀክቶች ማስተባበሪያ ጽሕፈት ቤት ቁጥጥር ከሚያደርግባቸው ፕሮጀክቶች መካከል የድሬዳዋ መልካ ጀብዱ ፕሮጀክት አንዱ ነው። የመንገድ ፕሮጀክቱ ከዚህ ቀደም በአገር በቀል የስራ ተቋራጭ ሲካሄድ ቆይቶ ከወሰን ማስከበር ጋር በተያያዘ ችግር ተቋርጦ ቆይቷል። ድሬዳዋ መልካ ጀብዱ የቀሪ ስራዎች ፕሮጀክት ከዚህ ቀደም በፕራይቬት ኮንትራክተር ሲሰራ የነበረ ፕሮጀክት ነው እና ፕሮጀክቱ ቀሪ ስራዎቹ ወደ 2.1 ኪሎ ሜትር አካባቢ ሲቀረው በራይት ኦፍ ዌይ ምክንያት በከተማ አስተዳደሩ በኩል ያልተነሱ ሴክሽኖች ናቸው እነዚህ የቀሩትና በዋናነት ከካሳ ክፍያ ጋር ተያይዞ በከተማ አስተዳደሩ በኩል ያልተነሱ ግለሰቦች ስለነበሩ ባለንብረቶች ስለነበሩ ነው በዋናነት የዘገየው። አሁን ላይ ችግሩ በመፈታቱ የግንባታውን ቀሪ ስራ ለማጠናቀቅ እንዲቻል ከፌዴራል መንግስት በተመደበ 1.7 ቢሊዮን ብር ወጪ የድሬዳዋ መንገድ ጥገና ዲስትሪክት ፕሮጀክቱን ተረክቦ እየሰራ ይገኛል። ድሬዳዋ አስተዳደር ከሚመለከታቸው ባለድርሻ አካላት ጋር በቅንጅት በመስራት እንዲሁም መስሪያ ቤታችን የመንገዱን አስፈላጊነት ያለውን ኢኮኖሚያዊ ጥቅም በመረዳት ከ4 ወር በፊት እንደገና ፕሮጀክቱ እንዲጀመር ተደርጓል። ግንባታውንም እያከናወነ የሚገኘው የራሱ የኢትዮጵያ መንገዶች አስተዳደር የድሬዳዋ መንገድ ጥገና ዲስትሪክት ነው። አማካሪው ደግሞ ቤዛ ኮንሰልቲንግ ኢንጂነርስ ነው። የመንገድ ፕሮጀክቱ የተለያዩ ስራዎችን አካቶ 50 ሜትር የጎን ስፋት እንዲኖረው ተደርጎ እየተገነባ ሲሆን አሁን ላይ ከአስፋልት ስራው በተጨማሪ በርካታ የግንባታ ስራዎች በመከናወን ላይ ናቸው። አሁን በዋናነት እየሰራን ያለነው የአርዝወርክ የዝግጅት ስራና የሮድ ሳይድ ስትራክቸር ስራዎች አሉ። የፓይፕ የማኑዋል ስራ አለ። ከዚህ ጋር ተያይዞ የአርዝወርክ ስራ አለ፣ የከርቭ ስቶን። በተጨማሪ አሁን የአስፋልት የዲቤም አስፋልት ፔቪንግ ስራ ጀምረናል። እንደምታዩት እዛ ላይ ነው ያለነው። ስኮፕ ትንሽ ሰፋ ያለ ነው። 50 ሜትር ነው የመንገዱ አጠቃላይ ስፋት። በአንድ አቅጣጫ በተመሳሳይ ሰዓት 3 መኪና በሁለቱም ሳይድ 6 መኪና ማሳለፍ የሚችል ነው። እንዲሁም በተጨማሪ የሳይክል ሌን፣ ግሪን ኤሪያ እንዲሁም የእግረኞች መንገድ በተጨማሪ ደግሞ የመንገድ ዳር መብራቶችን የሚያጠቃልል ነው። ፕሮጀክቱ ከተቀመጠለት የጊዜ ገደብ አስቀድሞ ሙሉ በሙሉ ለማጠናቀቅ በትኩረት እየተሰራ መሆኑ የተገለጸ ሲሆን በሰኔ ወር መጨረሻም መንገዱን በከፊል ለትራፊክ አገልግሎት ክፍት ለማድረግ እየተሰራ ነው ተብሏል። አሁን ባለንበት ደረጃ በተለይም ይሄኛው መስመር እስከ ሰኔ መጨረሻ ድረስ በመጀመሪያው የአስፋልት ንጣፍ ወይም ደግሞ ዲቤም በምንለው አጠናቀን ለትራፊክ ክፍት ለማድረግ እየተሰራ ይገኛል። ይህ ፕሮጀክት በሚቀጥለው ዓመት ኦክቶበር 2026 ያልቃል ተብሎ ይገመታል። አሁን ባለን ግን ተጨባጭ ከዛ በፊት የሚያልቅበት ፖሲቢሊቲ በጣም የሰፋ ነው። በዚህ ረገድ የግንባታ ስራው ላፍታም ቢሆን ሳይቋረጥ በተያዘለት ጊዜ እንዲጠናቀቅ በድሬዳዋ ከተማ አስተዳደር በኩል አስፈላጊው ድጋፍና ክትትል እየተደረገ ይገኛል። አሁን የተያዘለት ያው በአንድ ዓመት ውስጥ እንዲጠናቀቅ ነው። በአንድ ዓመት ውስጥ ደግሞ እንዲጠናቀቅ ያው ስቴሪንግ ኮሚቴው እንዲሁም ደግሞ በተለያየ ደረጃ ያለው የመስተዳድር አካላት የራሳቸው ድርሻ እየተወጡ ያሉበት ሁኔታ ያለው ስንደምረው የፌደራል መንገድ ወይም ፌደራል በጀቱን የመደበለትና ፌደራል የሚያስፈጽመው ቢሆንም እነዚህን የፌደራል ፕሮጀክቶችን እንደ ራሳችን ፕሮጀክቶችን አይተን የስራቸውን እየገመገምን ውጤታቸውን እየገመገምን እንቅፋቶችን በጋራ መፍትሄ እየሰጠን ይሄን ያለንበት ሁኔታ ያለው። ከተማዋን አቋርጠው የሚያልፉ የከባድ መኪና አሽከርካሪዎች የመንገዱ መገንባት ድካምና እንግልት እንዳስቀራላቸው ይናገራሉ። የመልካ ጀብዱ አካባቢ ነዋሪዎች በበኩላቸው የዕለት ተዕለት እንቅስቃሴያቸውን እንዳቀለለላቸው ገልጸዋል። ለመኪና ጤንነትም ለኛም ከዛ በፊት የነበረው በጣም እንትን ነበረ፣ መንገዱ አመቺ አይደለም። አሁን ግን እንዳየሁት ከሆነ አሪፍ ነው። ለኛም ለመኪናው ጤንነት አሪፍ ነው። አሁን በጣም ብዙ አስተዋጽኦ አለው እንጂ ጠቀሜታው ጥሩ ነገር አለው። በፊት ብዙ ትንገላታለ፣ ብዙ ውጣ ውረድ አለው። አሁን ግን የአስፋልቱ ጥሩ እንትን መሆን በጣም አስተዋጽኦ አለው። ድካማችንን ይቀንስልናል። ዛሬ ተቸግሬ በአስፋልቱ ልጆቼ ወጥቶ በትምህርት ቤቱ በሚሄዱበት እኔ ወጥቼ በመግባቴ ደስታ ይሰማኛል። ለውጥ ነው፣ ወደ ለውጥ ጎዳና ነው ያለ ነው። መንገድ የሌለው አገር እድገት የላትም። እኛ እኮ ከተማ ስንገባ ከመልካ የመጡ ሰዎች አባወራ ይታወቅ ነበረ። አሁንስ ከባጃጅ ወርደን ነው የምንሄደው።
በጣም ቆንጆ ነው። የመንገዱ መገንባት በተለይም ከድሬዳዋ ኢንዱስትሪ መንደር ከኢትዮ ጅቡቲ ምድር ባቡር ጣቢያ እንዲሁም ከድሬዳዋ ነፃ ንግድ ቀጠና ጋር የተገናኘ በመሆኑ የምጣኔ ሀብት ትስስሩን ያጠናክራል። የዚህ የፕሮጀክቱ ዋነኛ ጠቀሜታ ከዚህ ከጀርባችን የነፃ ንግድ ቀጠና አለ፣ የድሬዳዋ ደረቅ ወደብ እንዲሁም የምድር ባቡር ድሬዳዋ ስቴሽን ይገኛልና ይሄኛው ዋና መተላለፊያ መንገድ ነው ወደ ጅቡቲ እንዲሁም ከተለያዩ የሀገራችን ክፍሎች ወደ ጅቡቲ የሚሄዱት ከጅቡቲም ወደ ተለያዩ የሀገራችን ክፍል የሚሄዱበት ዋነኛ መስመር በመሆኑ ግንባታውን በአስቸኳይ ለማጠናቀቅ እየተሰራ ይገኛል። ከተማ ላይ ያለው የሄቪ ትራፊክ የከባድ መኪኖች መጨናነቅ በዋናነት ለከተማው ትልቅ ከመቀነስ ረገድ ትልቅ ኢምፓክት አለው። ሁለተኛ ደግሞ መዳረሻው የነፃ ንግድ ቀጠና ነውና ለነሱ ስሙዝ ትራፊክ ከመፍጠር አኳያ ትልቅ ኢምፓክት አለው። እንዲሁም ሶስተኛ ለአካባቢው እዛ አካባቢ ለሚኖር ማህበረሰብ የተሻለ መንገድ ፋሲሊቲ ከማቅረብ አኳያ ኢምፓክት አለው። መንገዱ በራስ አቅም እንደመገንባቱ መጠን በቀጣይ ለሚኖሩ ስራዎች በርካታ ልምድና ተሞክሮ የተገኘበት መሆኑም ተመልክቷል። አንደኛ የእውቀት ሽግግር፣ ድሮ ዲስትሪክቶች ጥገና ብቻ ነበር እየጠገኑ የቆዩ ያሉት። አሁን ደግሞ ኮንስትራክሽንም እንዲህ አይነት ነገር ኢምፕሊመንት ማድረጋቸው የእውቀት ሽግግር ነው። ሁለተኛ ቀጣይ ለሚመጡ ከገንዘብ መናር ወይም ከፕራይስ በፕራይቬት ኮንትራክተሮች የሚሰሩ ከገንዘብ ወይም ኮንትራክት ከሚፈረሙ ኮስት በታች ነው ዲስትሪክቶች የሚሰሩት እና እኚህን ችግሮች ይቀርፋል ብለን ነው የምናስበው። እንደ ተቋምም እንደ ዲስትሪክትም ትልቅ ኢምፓክት ያለው ፕሮጀክት ነው የሚሆነው ማለት ነው።